በድፍን ወለጋ የልማት ስራዎች ስናይ ነው ያልነው። ቄለም ወለጋ ነበርን ጠዋት፣ ከዚያ ምዕራብ ወለጋ ግንቢ አካባቢ ነበርን። አሁን ምስራቅ ወለጋ ነቀምት ነው ያለነው። በሶስቱም ዞኖች ያየኋቸው ስራዎች ተስፋ ሰጪ፣ አስደሳች ናቸው። የወለጋ ህዝብ ሰላም ወዳድ፣ ስራ ወዳድ፣ በፍቅር የተሞላ ህዝብ ነው። ከውጭ ሆነው ሰዎች እንደሚሉት አይደለም። እውነት ለመናገር የወለጋ ህዝብ ጠላቱ እንኳን ቢሆን ተጎርቶ ደክሞ ቢያይ ለመርዳት ልቡ የቀና እጁ የተዘረጋ ህዝብ ነው። ትምህርት የሚወድ ዕውቀት የሚወድ ስራ የሚወድ ህዝብ ነው። በሆነ ዘመን የተወለሻሹ ጉዳዮች አሉ። ከቅርብ ጊዜ ወዲህ ደግሞ የልማት ስራዎች ተጀምረዋል። የነበረኝ መልእክት እንበርታ፣ እንስራ፣ ለሀገር ብልጽግና በጋራ እንቁም፣ የህዝባችን አንድነት ይጠናከር፣ በረባ ባረባው ከመባላት ከመጣላት ከመዋጋት አንዱ ያንደኛውን ሩጫ ከማገት ከማድከም እንቆጠብና በጋራ ሆነን ልማት እናረጋግጥ ነው። ወለጋ ዛሬ ከፍተኛ የደስታ ዝናብ የሚዘንብባት ምድር ናት። ይሄ ደስታዋ በንግግር ብዛት እንዳይበላሽ በዚሁ ቋጫለሁ። እንኳን ደስ ያላችሁ። ልማታችን ይቀጥላል። በጋራ ሀገራችንን እናልማ፣ ሰላማችንን እንጠብቅ፣ ጭቅጭቅ ውጊያ እንተው፣ የሩቅ ጠላቶቻችን ያላቸውን ፍላጎት ለማሳካት መከፋፈል እንተው። የጀመርነው መልካም ጅማሮ በርተን እናስቀጥል። ለወዳለው እጅግ አድርጌ አመሰግናለሁ።